የኔ ኩራዞች እንዴት ናችሁ? ታላ ሰላም ሰላም፣ እንዴት ናችሁ ኩራዞቼ? ብርሃኖቼ ምናምን ብዬ ነው የጠራሁት። ኩራዞቼ ለምን እንዳልኳችሁ ማወቅ ከፈለጋችሁ ቲክቶክ ፔጅ ማየት ትችላላችሁ። ቲክቶክ ፔጅ ሀበሻ ጆው ነው የሚባለው። ተመሳሳይ ናቸው ከዩቲዩብ ጋር። ስለዚህ እዛ ሄዳችሁ እዩ በቃ። እና ሁላችሁ ምናምን የጥርስ አቦራረሽ ምናምን ማወቅ ፈልጋለሁ ምናምን ብላችሁ ነበር። በትክክል እንዴት ነው ጥርስ ነጭ ሆነልህ ምናምን ብላችሁ በጣም ብዙ ሰዎች ቴክስት አድርገውልኛል፣ ኮመንት ምናምን እያደረጋችሁ ነበር። ስለዚህ ቲክቶክ በጣም ረጅም ማድረግ ስላልፈለግኩኝ በዩቲዩብ ሰርቸዋለሁኝ እና ትንሽዬ ደግሞ በቲክቶክ እዛው ዩቲዩብ ምናምን ላይ የሚችሉ ሰዎችን ደግሞ ያውና ቲክቶክ ለቅላቸዋለሁ። እሺ የሚያስፈልገንን ነገር ሁሉም ነገር ይዘን መተናል። እዚህ መጀመሪያ ይሄንን ይዤ መጥቻለሁ። ያ ነው ይቺ ፍሎሰር ነው የምትባለው። ይቺ ዝና ይቺን ይዤ መጥቻለሁ። ጥርስ መቦረሻ ይዤ መጥቻለሁ። ያው ትልቅ እንደዚህ መሆን የለበትም ዋናው ነገሩ ማለት ነው። ይቺ ራሷ በጣም ጥንክር ያለ ምናምን እንዳይሆን ጥርሳችሁን እንዳያሰማችሁ፣ ጥርሳችሁን ሳይሆን ይሄ ከጥርሳችሁ በላይ ያለው ጋም የሚመስለው ይሄ እንትን የሚባለው ማለት ነው። እሱ እንዳይሰፋባችሁ ወደ ላይ እንትን ጥርሳችሁ ወደ ላይ እንትን እያደረገው ስለሚመጣ ከዚያ በኋላ አዋራቸዋለሁ። ስለዛ ሌላ በኋላ ላይ እየፋኩኝ ማለት ነው። እና ጥርስ መቦረሻ ደግሞ ዋናው ነገሩ እንትኑ ቱት ፔስቱ መጠቀማት ይቺ ነች፣ ጥቁር ነች። ይቺ የቻርኮል ነገሮች እንደከሰል ማለት ነው። ስለዚህ ይሄ ነው ዋናው የምለው። እንደዚህ አይነት ነገር ካላችሁ ደግሞ ምንም ችግር የለም። የራሳችሁን ቱት ፔስት ቤት ተጠቅማችሁ አደራረጉን አሳያችኋለሁ። እና መጨረሻ ላይ ደግሞ ይሄ ያለን ይሄ መጨረሻ ላይ የሚደረግ ነው። ያው ከጀርሞች ያርቀናል እና ደግሞ ሽታ ምናምን ጥሩ ሽታ ይሰጠናል ማለት ነው አፋችንን። ስለዚህ እንከታተል አደራረጉን በትክክል። አሁን እንዳልኳችሁ ማለት ነው ወይ በጣም ይሄም። ስለዚህ መጀመሪያ ስንጀምር ጠዋት ተነስቼ እነዚህን ነው የምጠቀመው። እንደዚህ አይነት ነገር ከሌላችሁ ቆጮም ቢሆን ተጠቀም። የምሬ ነው። ዋናው ነገሩ እንትን ነው። ይቺ ትንሽዬዋ ገመዷ ምናምን የምትመስለው እንትን መሆን አለባት፣ ቀጭን መሆን አለባት የምትጠቀመው ማለት ነው። ጥርስ ውስጥ እዚህ ጋር ስለሚገባ ሳላስገባው በፊት ትንሽ ላወራችሁና ይቺን አሁን መጀመሪያ ጠዋት ተነስቼ ወይንም ምሽት ላይ ምናምን ብረሽ ላደርግ ስል 2 ጊዜ ነው በቀን የማደርገው ብረሽ። ስለዚህ ጠዋት ላይ አሁን ወይንም ምሽት ላይ ማድረግ ቢሆን መጥቼ መጀመሪያ ይቺን አስገባታለሁ መሀል ጥርሴ ላይ ማለት ነው። ካረኩኝ በኋላ ከዛ እዚህ ላይ ጥርሴ ካረኩኝ ወደ ቀኝ ያለው ጥርሴ ላይ ወደ ታች አድርጌ ያሉትን ምግቦች ወይም ቆሻሾች ያወጣልኛል። ከዛ አሁንም ወደ ሌፍት ደግሞ ወደ ግራ ደግሞ አድርጌ ወደ ታች አድርገዋለሁ ማለት ነው። ስለዚህ ተከታተሉ። ይሲ 2 ጊዜ አደረኩት። አንዱ ውስጥ ገብቼ ወደዚህ ከዛ ወደዚህ ወደ ታች አደረኩት። ስለዚህ እንደዛ አድርጋችሁ ሁሉንም አድርጉት። ታችኛውም እንደዛው ነው። ውስጥ ትገቡና ከዛ ወደ ቀኝ ያለውን ጥርስ ላይ እንደዚህ አድርገህ ምናምን ታወጣዋለህ ማለት ነው። ከዛ ያኛውንም ወደ ሌፍት ገብተህ ደግሞ ያኛውን ጥርስህን ወደ ላይ ታወጣዋለህ። ከዛ እንደዛ ካረክ በኋላ ያው እንደዚህ ብዙ ከሌላችሁ ማስቀመጥ ይቻላል፣ ግን በብዛት እኔ ጥለዋለሁ። ብዙ ምናምን ስላለ አንጠቀመውም ደግመን። ስለዚህ ይጣላል። ከተጣለ በኋላ አሁን ያንን ካጸዳን በኋላ ቆሻሾች ከወጡ በኋላ ከጥርሳችን ይሄንን ነው የምንጠቀመው፣ ይሄንና ቱት ፔስት። ከዛ መጀመሪያ ይችን ውሃ አስነካታለሁ። ይችን ውሃ ካስነካው በኋላ ያውና ትንሽዬ በቃ ብዙም አያስፈልግም። ይችን ያክል ካስገባን በኋላ እናስቀምጠውና አሁንም እንደገና ውሃ አደርገዋለሁ አፌ ላይ እንትን እንዲልልኝ ማለት ነው። ረጥቦ በቃ በየቦታው እንትን እንዲንቀሳቀስ። አሁን እንደዛ ካደረግን በኋላ ጥርሳችን ውስጥ እናስገባዋለን። መጀመሪያ ሳላስገባ አላዋራችሁ። ስለዚህ አሁን ይሄን መጀመሪያ እንደዚህ አድርገን እናሰራጨዋለን አፋችን ውስጥ። ከዛ በኋላ አወራችኋለሁ። እሺ ኦኬ። አሁን በየቦታው ነው ያለው እንትኑ ማለት ነው ያለ ያስገባሁት እንትን። አሁን እንትን እምላችሁ በብዛት ሰዎች እንደዚህ ነው የሚያደርጉት። እንደዚህ ያደርጉ ነው የሚበሩሹት ማለት ነው። በቃ በጣም ጠንከር አድርገው እንደዚህ የሚያደርጉ እንደዛ በጣም እንደዚህ የምትቦርሹ ከሆነ ይሄንን ከጥርሳችሁ በላይ ያለውን እንትን ስለሚያበላሸው ከዚያ በኋላ እንደዛ ደግሞ ሲበላሽ እንትን ያደርግባቸዋል፣ ክፍተት ይፈጥርና የጥርሳችሁ ወደዛና ወደዚህ ነው በቃ ሳይዋደዱ ነው የሚበሉት ታውቃለህ። እና ከዛ ጥርሴ አሁን ገብቷል ማለት ነው። ግን መጀመሪያ ስፕሬድ ነው ያደረኩት እዚህ ውስጥ አስገብቼ። ከዚያ በኋላ አደራረጉን ግን ላሳያችሁ። ሰዎችን ጥርስ የምትቦርሽ ከሆነ
ይችን ወደ ላይ ታደርጋለህ። ይሄን የላይኛውን ጥርስ የምትቦርሽ ከሆነ ይችን ወደ ላይ አድርገህ ከዚያ በኋላ እንደዚህ ነው የምታደርገው ወደ ታች። ከዚህ ካረክ በኋላ ጥርሶችን እንደዚህ አድርገህ ወደ ታች ነው የምትቦርሸው። አሁንም ቆሻሻዎች ላይ ሊኖሩ ይችላሉ፣ ስለዚህ ማውጣት አለብን። እንደዚህ አድርገን እንደዚህ ነው የምናደርገው። እንደዚህ ከማድረግ ማለት ነው። ከዚያ በኋላ ያው መጨረሻ አካባቢ ላይ እንደዚህ ሰርክል ነው የምናደርገው። ብረሽ ስናደርግ ሰርክል ስለ ቆሻሻዎች ይወጣሉ ከውስጥ ወደ ላይ፣ ደግሞ ከታች ደግሞ ያሉት ወደ ላይ ስናደርገው ቆሻሻዎች ወደ ውጭ ይወጣሉ ማለት ነው። ብረሽ እያደረግን ነው እንደዚህ እያደረግን ሁሉንም እዚሁ ከምናምቅ። ስለዚህ ላሳያቸው። አሁን እንደዚህ ሰርክል ነው የምታደርገው ሁልጊዜ ስታደርግ ማለት ነው። ጥርስን ብረሽ ስታደርግ ሰርክል ነው የምታደርገው ያው እና ከዛ በኋላ ወደ ውስጥ ደግሞ ያሉትን ሰርክል ማድረግ ስለማትችል በብዛት እንደነገርኩ ያውን የላይኛውን ጥርስን ማድረግ የምትፈልግ ከሆነ እንደዚህ አድርገህ አስገብተህ ወደ ታች ነው የምታደርገው። እንደዚህ ብረሽ ስታደርግ እንደዚህ እያደረግ በዚህ ነው ብረሽ የምታደርጋቸው በሳይዱ። ከዛ በኋላ ውጥት ማድረግ ትችላለህ። እንደዚህ ያደረግ ውጥት። ምክንያቱም እንደዚህ እያደረግንም ካስቀመጥን ማለት ነው በጣም የበላናቸው እንትኖች እዚህ ጋር ጫፍ ያሉት ምንም ስለማናውቀው ለዛ ነው አንዳንዴ ጥርሳችን የሚቦረቦረው እየጠቆረብን የሚመጣው ምናምን እንደዛ ይመስለኛል። ስለዚህ እንደዛ ነው የማደርገው እኔ በትክክል። የላይኛውንም በዚህ ሳደርግ በሳይድ እንደዚህ ያደርግና ወደ ታች ይሄኛውን ወደ እንደዚህ ያደርግና ወደ ታች እንደዚህ ያደርግና ወደ ታች እና ለአንድ ደቂቃ ለሁለት ደቂቃ ምናምን እንደዚህ ሰርክል እናድርገው። ወይኔ ጉዳችን በደንብ ተነራቸው። ግን ከዛ በኋላ እንደዚህ በሰርክል እናድርገው። የታችኛው ጥርሳችንን ደግሞ ነግራቸዋለሁ። ወደ መሬት እናደርገውና እንደዚህ ብረሽ እናደርግና ወደ ላይ ነው እንትን የምናደርገው ቆሻሻው የምናወጣው። አለበለዚያ እንደዚህ ካደረግን እዚህ ጋር ታምቀው ነው የሚቀሩት። አሁን ቤት ምናምን ላሱ ጠርጎ ማለት ነው እንደዚህ አትጠርጉማ። እንደዚህ እንደሚደረገው እንደዚህ አይጠረግም። እንደዚህ አድርጋ ወደ ስታደርግ አንድ ቦታ ነው የምትወስደው። ወደ ቆሻሻው እንዲወጣ የምታውቀው ቆሻሻው እንዲወጣ ነው የምናደርገው። እንደዛ በሉት። ከዚያ በኋላ ለሁለት ደቂቃ ምናምን እንቦርሽ ነው እነዚህ ይሄኛውንም ወደ ታች እያደረግሽ ማውጣት። የላይኛውን ደግሞ ማውጣት። ይሄ ክፍተት ያሉትን ቆሻሾች በጣም ነው የሚያወጣላችሁ። እሺ ከዛ እንደዛ እያደረጋችሁ ለሁለት ደቂቃ ካደረጋችሁት በኋላ በጣም ብዙ ሰዎች የሚያደርጉት ሚስቴክ ደግሞ ይሄ ነው። እነዚህ ካደረግን በኋላ አሁን እኔ አፌን አልታጠበውም። ይሄን አጸዳውና መጀመሪያ ወይ አክቹሊ ረሳሁት ምላሳችንንም እንደዛው እናደርጋለን። ምላሳችንን እንኳን ያውቀላል ነው ምንም የተለየ ነገር አናደርግም። ግን ቢጫ ምናምን ምላስ ምናምን ከፈለሽ አትንኪው። ግን ቢጫ ምናምን ከቢጫ መውጣት ከፈለክ ያው ሳታጥቡት በፊት እኔ አክቹሊ ስላጠብኩት በድንገት ቆይ ትንሽ ላስገባ ትንሽ ይችላል። ምላሳችንን እንደዚህ በእናታችሁ ጥብቅ እያደረጋችሁ እንደዚህ እንትን አትበሉት። እግዚአብሔር እንደዛ ነው የሚለማባችሁ ምናምን በዛ ምክንያት ነው። እና ደግሞ ለዛ ነው በጣም ጠንከር ያለ ምናምን ይሄንን አትግዙ ምላችሁ ለዛ ነው። ጥርሳችሁን ያበላሸዋል እና ምላሳችሁንም ያደማዋል። እና የመጀመሪያ ጊዜ ደግሞ እነግራቸዋለሁ አፍ ፍሎሰር እንደዛ ስትጠቀሙ የመጀመሪያ ብረሽ ሳታደርጉ በፊት ሊደማ ምናምን ይችላል ጥርሳችሁ። ምክንያቱም ያው አድርጋችሁ ስለማታውቁ በጣም ቆሻሾች ምናምን እዛ ስለተከመሩ ሲወጡ ይደማባቸዋል። ስለዚህ መጀመሪያ ላይ ከደማ ምንም ችግር የለውም፣ እየቆየ ሲመጣ ያቆማል። ኤኒዌይስ ከዚያ በኋላ እንደዚህ ካደረግን በኋላ በብዛት ማለት ነው ለአንድ ደቂቃ ምናምን ይሄንን ካጸዳሁኝ በኋላ አፌ ላይ ያለውን እተወዋለሁ፣ ምንም አላወጣውም። እንተፋውና በውሃ ምናምን አንጉመጠመጠው ማለት ነው። ከዛ ለአንድ ደቂቃ ምናምን ትቀመጣለህ። ያው ጠዋት ላይ ስራ ካላችሁ በውሃ መጉመጥመጥ፣ ያው ከፈለጋችሁ ካረፈዳችሁ ምንም ችግር የለም። ግን ትንሽ ሰዓት ካላችሁ ጠብቁት አፋችሁ ላይ ማለት ነው። ከዛ ከአንድ ደቂቃ ምናምን ከጠበቅን በኋላ ያው ከዚያ በኋላ እሱን ከተጉመጠመጥን ከአንድ ደቂቃ በኋላ
ያውና ሰው የሆነ ይሄ እንትን ነው ማውት ዋሽ ነው አፍ ውስጥ የምታስገባቸው ጥርስን ከቦረሽክ በኋላ ለሽታ ለጤንነት ለጥርስ ጥንካሬ ምናምን የሚደረግ ነገር ነው እና ከጀርሞች ጋር የሚያርቅ ምናምን ነገር ነው። ስለዚህ ትንሽ ግማሽ እዚህን ያክል አስገባና ደግሞ ይሄ ምናምን አረቂ ነው ምናምን ብላችሁ እንዳትጠጣባ። ያውና እንደዚህ ታረግና አፍ ውስጥ ወይ አፌ ሳላስገባ ላውራችሁ እዚህ አፍ ውስጥ ታስገባና እያረግን እንመጠመጠዋለን። አሁንም ይሄኛውን ደግሞ ለአንድ ደቂቃ ብናስቀምጠው በጣም ጥሩ ነው። ይሄ ነው አንድ ደቂቃ ምናምን ታረግና እንደዚህ ወይኔ ይሰለጥጣል ትንሽ። ለአንድ ደቂቃ ካስቀመጥነው በኋላ ያውና በቃ ምንም አልታጠበውም። ምክንያቱም ይሄ ነው በቃ ዋናው ከጀርሞች የሚንከባከብልን ይሄ ነው በብዛት የተለየ ከሰዎች የማደርገው ማለት ነው። እኔ በብዛት ሰዎች ይሄንን ተጠቅመው አፋቸውን ይመጠመጡታል ነው የምልህ ነው። እኔ ምንም አልመጠመጠው እንደዚህ ካረኩኝ በኋላ በቃ ላይ ጨረስኩኝ ማለት ነው። በቃ በብዛት ጥርሴን የሚንከባከብልኝና ጥሩ ሽታ ሰጥቶ ጤንነት የሚያደርገው ይሄ ጥቁር ምናምን እንዳይመጣ ከጀርሞች የሚንከባከበው እነዚህ ስለሆኑ እንደዚህ አይነት ትቸው ነው የሚሄደው አፌ ላይ። ስለዚህ ያው ላይክ ትንሽ ከደበራችሁ ያው አፋችሁን እንደዚህ ጠረጉት። ግን ውሃ ምናምን ጥርስ ምናምን አለቅልቀህ እንዳታነጻው ክሊን እንዳታረጉት። እሺ ያው እጅን ምናምን ታጠብና እንደዚህ አፍን በለው እና አፋችን ንጹህ ነው። አሁን በቃ ውሃ ምናምን እንትን ሳናደርግ እንጨርሳለን እንደዚህ ማለት ነው። እና በብዛት እንደዚህ ነው የማደርገው። አጀማመር ላይ እንደገና ፈጥኜ ምናምን ባስረዳችሁ ያው ናይችን እንጠቀማለን። አጠቃቀሙን ነግራችኋለሁ። ከዚያ በኋላ ይሄንንና የሚቻል መጠን ካለ የምትችሉት ከሆነ ያው የቻርኮል ነው መጠቀመው እና ቱትብረሽ ትጠቀማላችሁ። ከዚያ በኋላ ከጨረሳችሁ በኋላ መጨረሻ ላይ ይሄንን እናደርጋለን ማለት ነው። ያው ይሄንን ብረሽ ካደረግን በኋላ ለአንድ ደቂቃ ምናምን አፋችን ላይ እናስቀምጠውና በውሃ እንትን ሳናጸዳው ከአንድ ደቂቃ በኋላ እንተፋውና ውሃ እናጸዳውና በውሃ ጥርሳችን እናጸዳና ከዛ በኋላ ይሄንን አስገብተን መቼም ውሃ ሳንመጠመጥ ምናምን በቃ ጨረስን ማለት ነው። እንደዛ ነው። ለ30 ሰከንድ ምናምን ትንሽ ወይኔ በቃ በውሃ ምናምን ማጽዳት አለብኝ ምናምን የሚል አስተሳሰብ ሊኖር ይችላል። ከዛ አፍ ላይ ምናምን ትንሽ ቴስት ምናምን ስላለው ግን ከ30 ሰከንድ ከአንድ ደቂቃ በኋላ ይጠፋል። ስለዚህ እንደዚህ ነው የምላችሁ። ከወደዳችሁት ላይክ አድርጉ። እግዚአብሔርን ይሄ መጀመሪያ ቪዲዮ ነው። ያው ከወደዳችሁት አዋሩኝ። እዛ እንደዚህ አይነት ነገር ማድረግ ከሆነ እና ማስተካከለው ነገር ካለ ነገሩኝ። እና የኔ ኩራዞች ደግሞ ለምን ብዬ እንደጠራችሁ ማወቅ የምትፈልጉ ቲክቶክን ፔጅ ቼክ አድርጉት። ሀበሻ ጆን የሚባለው። ስለዚህ ጀምረናል፣ አናቋረጥም። እወዳችኋለሁ የኔ ኩራዞች።